ኢትዮጵያን የምታክል ትልቅ ሀገር በጣም ትልቅ ታሪክ አላት። ለሌሎች ሀገሮችም ጭምር ምሳሌ የሆነች ነፃ ሀገር ከእንደዚህ አይነት ስርዓትና ከእንደዚህ አይነት መሪ መውደቋ ምናልባትም ኢትዮጵያውያኖች ቆም ብለን አይተን የወደፊቱ መጻኢ ጣፈንታችንን መጻኢ ሀገራችንን አጠቃላይ እንደ ህዝብ ቆም ብለን የምናስብበት ምናልባትም በታሪካችን እንደዚህ አይነት ጥቁር ገጥሞን ማያቅም በሚያስብል ደረጃ የዚች ትልቅ ሀገር መሪ ነኝ ብሎ በግድ የተቀመጠ ሰው በራሳችን ጥፋት ያመጣ ነው ያስቀመጥነው ሰው በዚህ ደረጃ ለህዝቦች ያለውን ንቀት እዛ ፓርላማ ላይ ያሉት የሚታወቅ ነው። አጨብጫቢ ናቸው። ሆዳቸውን ለመሙላት የገቡ ናቸው። መናገር አይችሉም። ድፍረቱም የላቸውም። ስነልቦናውም የላቸውም። ሞራሉም የላቸውም። ከነሱ ብዙ የምንጠብቀው ነገር የለንም። ጀግኖች ግን እዛ ቦታ ላይ የተናገሩትን ተናግረዋል። እነ ዶክተር ደሳለኝ ጫኔና መሰል ከዛ በዘለለ ግን ፓርላማው ይናገራሉ፣ ይሞግታሉ፣ ለህዝብ እውነታውን ያሳውቃሉ ተብለው የሚታሰቡ ኢትዮጵያውያን በተለይ አማራዎች ደግሞ ተለይተው የታሰሩበት እና አጠቃላይ ብቻውን የሚፈነጭበት ምናልባትም የፓርላማ አባላቶቹ ለማጨብጨብ ብቻ ነው ማለት በሚቻልበት ሁኔታ እነ ዶክተር ደሳለኝ ጫኔና መሰል የፓርላማ አባላቶችን ካልሆነ በስተቀር አብዛኛው ለማጨብጨብ አዳምጦ ለመውጣት መርሃ ግብር ለማሟላት ካልሆነ በስተቀር ምንም አይነት ሞራል የሌላቸው በታሪክ እንደነዚህ አይነት ሀገርን መቀመቅ ያዋረዱ ታይቶም ተሰምቶም አይታወቅምና የፓርላማ ውሎ በጣም ብዙ ነገሮችን የሚያነጋግር ሆኖ እያለ ጥሩ ጥያቄ ነው። እንግዲህ ይሄ በዋናነት መታሰብ ያለበት በጣም በፋኖ ከፍተኛ ምት እየደረሰበት ነው ያለው። እንደተመታ እንደተሸነፈ እንቅልፍ እንደነሳው ረፍት እንደነሳውና ምናልባትም የመሸሻ ጊዜውን በዓለም ላይ በታሪክ እንደምናውቃቸው አምባገነኖች አብይ አህመድ የመሸሻ ቦታውን ዞር ብሎ እያየ ያለበት ጊዜ እንደሆነ ነው የሚያሳየው። በፋኖ ትግል ምን ያክል እንደተሽመደመደ ይታወቃል። እጅግ በጣም ዘመናዊ ጦር መሳሪያዎችን፣ ድሮን፣ በርካታ ሰራዊት በጣም እየመረዘ በጣም ከባድ የሚባል ጸረ አማራ ትርክቶችን ወደ አማራ መሬት እያስገባ ያለው እኮ በፋኖ ስለተሸነፈ እኮ። ፋኖማ እዛው አፍንጫው ስር እኮ ነው ያለው። አባይ ሸለቆ ሳይሆን እዛው አዲስ አበባ አፍንጫው ስር ነው ያለው። እድሜ ይስጠው፣ ወደፊት እናያለን። አብይ አህመድ እንዲያውም እንዲሞት አንፈልግም። በአይኑ አማራ አሸንፎ የሚኒሊክ ቤተ መንግስት ሲገባ ማየት አለበት። አብይ አህመድ እንደምናውቃቸው አምባገነኖች ቢያይ እዛው ፈርጥጦ የሚሄድበት መሸሻውን ስላዘጋጀ እዛ ባለበት ሀገር ሆኖ ፋኖ አሸንፎ 4 ኪሎ ቤተ መንግስት ሲገባ እንዲያ ይፈልጋለሁ እኔ በግሌ። ከዛ በዘለለ ግን በፋኖ ትግል የተሸነፈ መሆኑን እየተንኮታኮተ መሆኑን ዓለም እያየበት እኮ ነው። የራሱ ህዝብ ላይ ድሮን እየተጠቀመ እየጨፈጨፈ ያለ መንግስት ተብሎ እኮ መግለጫ ጭምር እየተሰጠበት ያለ እኮ ነው። በቅርቡ በአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ እንኳን በጣም በርካታ ቀጠናዎችን በጣም በቁጥር በጣት የሚቆጠሩ ክፍለ ጦር ያወደምንበት ከመከላከያ ከእዞች ጭምር የሰረዝንበትን ተጋድሎ አድርገናል እኮ። የኦሮሞ ብልጽግና ልዩ ኃይልን የመከላከያ ልብስ እያለበሰ እያመጣ እዚሁ ክልል ድረስ እኮ መጥቶ እየጨፈጨፈ ያለበት በፋኖ ትግል የተሸነፈበት ኢኮኖሚው የደቀቀበት የተሽመደመደበት አጠቃላይ በፋኖ እየደረሰበት ያለውን ሽንፈት ላልቀበል እየሄደ ያለበትን ርቀት ያሳወቀ እዛው ያሉ የፓርላማ አባላቶቹ ሳይቀር የራሱ ጓዶች ሳይቀር በሽንፈት እየሄዱ እንደሆነ የሚያስቀምጡት የመፍትሄ አቅጣጫ በሙሉ ውጤት አያመጣላቸው በጣም የተጨነቁበት ጊዜ ላይ እንደሆነ ያሉት ምንም ጥርጥር የለውም እኮ። እና ከዚህ ጋር ተያይዞ ፋኖን ሲጠቅስ ነበረ፣ ተላላኪ ሲል ነበር። ከአብይ አህመድ በላይ ተላላኪ የለም። አብይ አህመድ ተላላኪ ስለሆነ የሌሎች ሀገሮችን አጀንዳ ተሸክሞ የውክልና ጦርነት ለማድረግ እኮ በጣም በርካታ ጥረት እያደረገ እኮ ነው ያለው። ለኢትዮጵያ ቢያስብ ለኢትዮጵያ ህዝብ ቢያስብ ጦርነት ውስጥ አይገባም ነበር። ከጦርነት ውጭ የሆነ መፍትሄ ነው ፋኖ አስቀምጦለት የነበረው። በሰላማዊ መንገድ ጥያቄውን መልስልን ነው። የአማራን ህዝብ ጥያቄ መመለስ አይፈልግም በህይወት እያለ
እኛ ደግሞ አብይ አህመድ የሚመልሰው ጥያቄ የለንም። አብይ አህመድ የሚወስነው ዕጣ ፈንታ የለንም። ዕጣ ፈንታችንን ራሳችን የአማራ ፋኖ የአማራን ህዝብ ዕጣ ፈንታ መወሰን የሚችልበትን ትግል ነው የጀመረው። በቅርብ ጊዜ ደግሞ ይህንን መወሰን የምንችልበት ጊዜ ይፈጠራል። በትግላችን ከፈጣሪ በታች በክንዳችን እናረጋግጠዋለንና አጠቃላይ ግን ፋኖ ለአማራ ህዝብ ህልውና ከፍ ሲል ደግሞ ከህልውናው ባሻገር ለኢትዮጵያውያን ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ እንዲገነባ ሁሉም ኢትዮጵያውያን ወደው ፈቅደው የመሰረቱት ስርዓተ መንግስት እንዲኖር በሰላም ወጥተው በሰላም የሚገቡበት ሀገር እንድትሆን የተቀማናትን ሀገራችን የሀገራችን ባለቤት እንድንሆን እሱ ምዕራፍ እንዲመጣ ኢትዮጵያውያኖች ቁጭ ብለን ከጦርነት ውጭ የሆነ መፍትሄ አስቀምጠን የሀገራችን ባለቤት የምንሆንበትን ዕጣ ፈንታ የምንወስንበትን ጊዜ የማምጣት ያን ምዕራፍ የማምጣት ትግልም ጭምር ነው። ስለዚህ ፋኖ ሀገራዊ የሆነ ዘመን ተሻጋሪ የሆነ ዓላማ ነው ያለው ከጥንትም አሁንም እሱ ነው ወደፊትም ይሄንን ነው ሊያደርግ የሚችለው። ሊላላክ ሳይሆን ለህልውናው ነው የወጣው አገሩን ብሎ ነው የወጣው። አብይ አህመድ ግን ለስልጣኑ ለዘረፋ እና ሌሎች ዓላማዎች አሉት። ምናልባትም እኮ የነ ዩናይትድ አረብ ኤሚሬትስን አጀንዳ ተሸክሞ እኮ ነው እዚህ አማራ ክልል ላይ ጦርነት የከፈተው ከኤርትራም ጋር ዋጋለው እያለ ያለው። ምንም ይሄ ለፋኖም ለኢትዮጵያም ህዝብ እውነታው ተደብቆ አይደለምና ተላላኪው ፋኖ ሳይሆን አብይ አህመድና ብልጽግና ናቸው ተላላኪዎቹ። ይሄን ደግሞ የኢትዮጵያ ህዝብ ጥንቅቅ አድርጎ ያውቃል። ወቅቱን ጠብቆ መፍትሄ ዘላቂ ነገር ይበጅለታልና አጠቃላይ ግን አብይ አህመድ በፋኖ ጋር ተያይዞ እንደዛ እየሆነ ያለው ረብጣ ቢሊዮን ዶላሮችን ፕሮጀክቶችን አጥፎ ሀገሪቱን ወደ ድህነት ወደ መቀመቅ አስገብቶ ሀገር ሽጦ ከክላሽ ጀምሮ እስከ ታንክና መድፍ ቢኤም እስከ ጀትና ድሮን ድረስ ተጠቅሞ ማሸነፍ ያልቻለውን ፋኖ በሽንፈት ጎዳና ላይ ስለወሰደው መቀመቅ ውስጥ ስላስገባ ነው። የዛ ህመም ስላለበት ብስጭት ስላለበት በአማራ ደግሞ መሸነፉ አከርካሪውን መመታቱ ደግሞ የበለጠ ስለሚያመው እሱን ነገር በፓርላማ መደበቅ ስላልቻለ ወደ መሳደብ ሌሎች ህዝቦችንም ጭምር በጅምላ ወደ መሳደብና ዲናይ ወደ ማድረግ ነው የገባው። ይሄ ከመሸነፉ የመጣ ነው በአጠቃላይ ማለት። በጣም አመሰግናለሁ። ከዚሁ ሀሳብ ጋር ተያይዞ በጣም በተደጋጋሚ ሲናገር የነበረው ጠቅላይ ሚኒስትሩ በትጥቅ ትግል ስልጣን አይያዝም እኔን በዚህ አታስቆሙኝም እያለ ሲፎክር የነበረበትና በተለይ በግልጽ የአማራ ፋኖን መሆኑን በሚያመለክት መልኩ በትጥቅ ትግል ስልጣን አይያዝም ከስልጣናችን ወዴትም አታደርጉንም የትም አታሸንፉኝም አታስቆሙኝም የሚል ነገር ተናግሮ ነበር። ይሄን ነገር ሰምተዋል አበበ? አዎ ሰምቻለሁ፣ በደንብ አዳምጫለሁኝ። አጠቃላይ የኢትዮጵያን ታሪክ መለስ ብለን ካየን አብዛኛዎቹ መንግስታቶች በትጥቅ ትግል የመጡ ናቸው፣ በኃይል የመጡ ናቸው። በምርጫ የተመረጠ መንግስት የለም። በቅርብ ጊዜ በእኛ እድሜ እንኳን የደርግን ሌላው ታሪኩን ብናቅ በኃይል ነው የመጣው። ኢህአዴግም በትጥቅ ትግል ነው የመጣው። አብይ አህመድም ቢሆን በኢትዮጵያውያን ወጣቶች በህዝባዊ እምቢተኝነት በህዝባዊ አመጽ ያመጣነውን እድል ተጠቅሞ ተሸውደን ይሆናል መስሎን ለውጥ በመፈለጋችን አምነን የሰጠነውን እድል ተጠቅሞ እንጂ የመጣው በምርጫ የመጣ መንግስት እኮ አይደለም። የአብይ አህመድ ብልጽግና በጉልበት የመጣ መንግስት ነው። ስለዚህ እኛንና አብይ አህመድን ወደዚህ ስተት ሰርተን ወደ ስልጣን ያመጣነው አሁንም በያዝነው የትጥቅ ትግል ደግሞ ይገረሰሳል ሳይወድ በግዱ። አሁንም ያለው ያ ነው። ገፍትረን የምንጥልበት አንዳንድ ቀሪዎች ስራዎችን ሰርተን ሙሉ ለሙሉ ብልጽግናን ከኢትዮጵያውያን ጫንቃ የምናወርድበትና እኛም እንደ አማራ ፋኖ የህዝባችንን ህልውና ማረጋገጥ የምንችልበት ጊዜ ቅርብ ነው፣ ሩቅ አይደለም። ስለዚህ በትጥቅ ትግልማ ድብን ብሎ ስልጣን ይያዛን ያያዋን እድሜ ይስጠው አይሙት ያልኩት እኔ ለዛ ነው። በግሌ ማየት አለበት ይሄን ፋኖ ሲያሸንፍ አማራ ሲያሸንፍ 4 ኪሎ ከሚኒሊክ ቤተ መንግስት ሲገባ እንዲያ እንፈልጋለን እምለው ለዛ ነው። በትጥቅ ትግል ድብን አድርገን ስርዓቱን እንደመስሰዋለን፣ የስልጣን ባለቤትም እንሆናለን። የስልጣን ባለቤት ስንሆን ደግሞ እንደተባለው ሁሉም ኢትዮጵያውያን ተነጋግረው በልካቸው የኢኮኖሚ ስልጣን የሀገራቸው ባለቤት የሚሆኑበትን ምዕራፍ እንፈጥራለን እንጂ በያዝነው የፖለቲካ ትጥቅ ትግል የአብይ አህመዱን የብልጽግና ስርዓት ደምስሰን የስልጣን ባለቤት እንሆናለን። መልሳችን ይሄ ነው። እሱ ላነሳው መልካም። ቅድም ያነሳቸው የፓርላማ አባል የተከበሩ ዶክተር ደሳለኝ ጫኔ ያነሱ ጥያቄ ነበረ ስለ ሰላም ስለ ድርድር
እና ከታጠቁ ኃይሎች ጋር ብለው በኦሮሚያ፣ በትግራይ፣ በአማራ ብለው ስም ጠርተው የታጣቂ ኃይሎችን ስም ጠርተው ድርድር ሰላም ያስፈልጋል፣ እስከ መቼ ነው ወጣቶችን እየገበርን የምንቀጥለው የሚል ጥያቄ ሲነሳለት ጠቅላይ ሚኒስትሩ በጣም በሚገርም ሁኔታ እኔ ለሰላም ዝግጁ ነኝ ሲል መመጻደቅ አሳይቷል። እኔና ጌታቸውን አብራችሁ ካያችሁን ስለ ሰላም እንዴት ጥያቄ ውስጥ ትገባላችሁ የሚል ነገር ነበረ ምላሽ የሰጠውና እንደኔ ሰላም ፈላጊ የለም፣ ከጫካ አምጥተን ስልጣን ሰተናቸዋል፣ ተቃዋሚዎቻችንን ስልጣን ሰተናል እያሉ ነጌታቸው ረዳን በስም እየጠሩ ባይምሯቸው ደግሞ እነ ብርሃኑ ነጋና እነ በለጠ ሞላን እያሰቡ ይመስለኛል እንዲህ አይነት የሰላምና የድርድር ጥያቄዎች በዚህ መልኩ ተመልሰዋል የሚል ነገር ነበር ያነሳውና እውነት ሰላም ማለት ድርድር ማለት የአብይን ጉርሻ ተቀብሎ መቀመጥና ጭራ ቆልፎ መቀመጥ ነው? የህዝብንስ ሐሳብ ወደ ጎን መተው ነው? እንደው ይሄን ሐሳብ እንዴት አየኸው አበበ? አመሰግናለሁ። ጥሩ ጥያቄ ነው። አብይ አህመድ በመሰረቱ ሰላም አያውቅም፣ ሰላምን አያውቀውም። ሲመጣም ጀምሮ እስከ አሁን እስካለበት ጊዜ ድረስ በጦርነት ነው። አጠቃላይ ሰላምና የሰላምን ጽንሰ ሐሳብ አያውቀውም። አጠቃላይ አብይ አህመድም ብልጽግና ማያውቁትም። አጠቃላይ እንደ ፋኖ ግን ወደዚህ ትግል የገባ ነው ሰላም ፈልገን የገባ ነው። ሁሉም የሰላም በሮች፣ ሁሉም የሰላም አማራጮች ስለተዘጉብን የአማራ በርካታ ጥያቄዎች አሉት፣ የዘመናት ጥያቄዎች፣ የተጠራቀሙ ጥያቄዎች። እነዚህ ጥያቄዎች በሰላማዊ መንገድ እንዲፈቱልን በአደባባይ በሰልፍ ሁሉ ጠይቀናል። እነዛ ሁሉ በሮች ስለተዘጉ ጥያቄዎቻችን ጦር መሳሪያ እየታፈኑ ስለሆነ ስለዚህ ጦር መሳሪያ ይዘን ጦር መሳሪያ ያዘው ጋር ተዋግተን ጥያቄዎቻችንን ማስመለስ አለብን። እጣ ፈንታችን የሚወሰነው በዛ መንገድ ስለሆነ የዚህ ስርዓት ማለት ቢከብድም እንደ ስርዓት ልንለው ባይገባም ይሄ ፋሽስታዊ አገዛዝ የሰላም በሮችን አያውቃቸውም፣ ሰላምን አያውቀውም። ከዚህ ጋር ተያይዞ እኛ ሳንወድ በግድ የሰላም በሮች ስለተዘጉብን ወደ ትግል የገባንበት ሁኔታ አለና ከዚህ ጋር ተያይዞ የፋኖን በዛ ልክ እንየው። አጠቃላይ በሰላማዊ መንገድ በድርድር አመጣኋቸው ስለሚላቸው ግለሰቦች ይታወቃል። እንዲያውም ጥሩ ሰርቷል ብዬ የማስበው አንዳንድ በፓርቲ ስም የተደራጁ ሆዳሞችን ሰብስቦ ከጎኑ አድርጎ ለሚፈጽመው ጭፍጨፋ ህጋዊ ለማድረግ ለህጋዊነት ሲባል እንደነዚህ አይነት ሰዎችን እንደሰበሰበ እናውቃለን። የጠቀሻቸው አይነት ሰዎችና ለምሳሌ ከአቶ ጌታቸው ረዳ ጋር ተያይዞ ያነሳው እጅግ በጣም ያሳዝናል። ጌታቸው ካለው አቅም ካሳለፈው ጊዜ ጋር ተያይዞ በተለይ በሰሜኑ ጦርነት በጣም ቁርጠኛ ሆኖ ለህዝቡ ታምኖ ያሳለፈውን ጊዜ የሚረሳ አይደለም። ላመነበት በተለይ ደግሞ የአማራ ክልል የአማራ ብልጽግና ሆዳም አመራሮች ከሚፈጽሙት ከአብይ አህመድ ጋር ተባብሮ ህዝባቸው ላይ ከሚፈጽሙት በደል ጋር ተያይዞ ጌታቸው ረዳ በሰሜኑ ጦርነት ያሳለፈው ያ ጊዜ እኔ እንጃ ማለት ምሳሌ ሊሆን የሚችል ነው። ከዛ ነገር ወጥቶ ዛሬ አብይ አህመድ ጋር መጥቶ ወደ ብልጽግና መቀላቀሉ ታዲያ ምኑ ላይ ነው የሚያስብል ነው፣ ያስጠይቃል። እውነት መርህ የለሽነት ነው። እውነቴን ነው። ጌታቸው ረዳ ከጌታቸው ረዳ እና ከትግራይ ህዝብ ጌታቸው በልጦበታል ማለት ነው። የትግራይ ህዝብ ቢበልጥበት ዛሬም በአቋሙ ጸንቶ ሁሉንም መንገዶች መሄድ ነበረበት። ኤኒዌይስ እሱ የራሱ መንገድ ነው። አጠቃላይ ግን መርህ የለሽነት ነው። ይሄን ሳላነሳ አላልፍም። ሆዳምነት ነው። እንዳየነው አብይ አህመድ ዳቦ ቁርሶ ሲያጎርሰው አይተናል ጌታቸው ረዳ። ይሄ ለጌታቸው ረዳ ሞት ነው። ከብልጽግና ጋር መቆሙ ሞት ነው። የስነ ልቦና የሞራል ሞት ነው። የሰው ልጅ ለሞራል ለክብር ለተለያዩ በጣም ትልቅ ለሚባሉ እሴቶች ይኖራል እና እነዛን ነገሮች ያውቃቸዋል። በጣም የተማረ የሚያውቅ ሊጠቅም የሚችል ነው በትክክለኛው መስመር ቢገባ። ከዛ ነገር ወጥቶ ያ ያሳለፈው መዓት ሁሉ ከዛ ሁሉ ነገር ወጥቶ ዛሬ ከትግራይ ህዝብ የራሱ ሆዱ በልጦበት ከአብይ አህመድ ጋር መስለፉ እጅግ በጣም የሚያሳዝን በጣም የሚገርም ሁኔታ ነው። ይሄንን ሳላነሳ ማለፍ አልችልም። አጠቃላይ ግን እነጌታቸውን ስለያዘ ብልጽግና የሰላም በሮችን ያውቃል፣ ይደራደራል ማለት አይደለም። ትክክለኛ ነገር ሊያመጣ የሚችለው እንደ ድርጅት እንደ ህዝብ ሲያከብር የህዝብ ወኪል ናቸው ተብሎ የሚታሰቡ ድርጅቶች በሰላም በመነጋገር ዘላቂ ሰላም ማምጣት ሲችል ነው እንጂ ግለሰቦችን እየነጠለ በረብጣ ሀገሪቱም እየሸጠ በሚያገኘው ዶላር እያማለለ ገንዘብ እየከፈለ ባመጣቸው ሰዎች
የሆነ ህዝብ ሊወከል አይችልምና ይሄ አጠቃላይ እየሄደበት ያለውን አጥፊ መንገድ መሸፋፈኛ የጥፋት ተልኮውን ዘር ማጥፋቱን ልጅ በህጋዊነት በህጋዊነት ሽፋን የህጋዊነት ሽፋን ለመስጠት ህጋዊ ማዕቀፍ እንዲኖረው ለማድረግ እየሄደበት ያለው ርቀት ነው። አጠቃላይ ግን ከተነሳው አንፃር ብልጽግና የሰላም በሮችን ድርድርን በዚህ መግለጽ ይቻላል ማለት አይደለም። ከሸኔም ጋር አያይዞ ያነሳዋል። የአማራ ሸኔ እያለ የሚጠቅሰው ነገር አለ። ሸኔ ራሱ አብይ አህመድ ነው፣ ሌላ አይደለም። 4 ኪሎ ሸኔ ያለ እዛ ኦሮሚያ ውስጥ ተደብቆ ደግሞ አማራን በመጨፍጨፍ የሚረካ ደም የሚጠጣ ኃይል አለ። ያ ኃይል ራሱ አብይ አህመድ ነው። ፋኖ ግን ከዛ ውጭ ነው። የሰው ልጅ ተፈጥሮ አክብሮ ሰውነትን አክብሮ የሚታገል ፋኖንና የሰው ልጅ አንገት እያረደ ሜዳ ላይ የሚጥል በዚህ በ21ኛው ክፍለ ዘመን አሰቃቂ ሁኔታ የሚፈጥር ኃይል ጋርም ሊመሳሰል የማይችልም አብይ አህመድ ራሱ ነው እንጂ ሸኔ ፋኖም ሸኔ ተብሎ ማይጠራም። ከዚህ ጋር ተያይዞ በጥቅሉ ግን የሰላም በሮች ክፍት ናቸው። የኔና ጌታቸው ለዚህ ምሳሌ ነው ያለው። የግለሰቦች ሁኔታ ለህዝብ ምሳሌ ሊሆን አይችልም። ህዝብን እንደ ህዝብ አክብሮ ለህዝቡ ዘላቂ መፍትሄ ማምጣት ሲቻል ነው ሰላም ሊባል የሚችለውና ነው። አጠቃላይ መልሼው ከሆነ ይሄንን ነው ማለት የሚችለው። ያ በጣም ትክክል ነው። አመሰግናለሁ አቤ፣ መልሰዋል። እንደው ምናልባት ከዚህ ጋር ተያይዞ እንደው ጠቅላይ ሚኒስትሩ ያነሳቸው ሀሳቦች በጣም ብዙ ጥያቄ የሚያስነሱና ብዙ እጅን በአፍ የሚያስጭኑ ናቸው ለመናገር ቃላት እስከሚያንስ ድረስና ስለ ኢኮኖሚ እድገት ሲነሳ ኢትዮጵያ ዓለም የሚቀናባት እድገት ላይ ነው ያለችው። አስተዳደጋችን እያስገረማቸው የእናንተ ስለ ጉድ ነው እያሉ ነው የሚያዩን። እንደውም አይኤምኤፍ ራሱ እንግዲህ ወደ ማስገደድ በሚደርስ ደረጃ እንዲከፈለው እያደግን ስለሆነ እድገታችን ከተጠበቀው በላይ ስለሆነ እናንተማ በጣም ብር አላችሁ ክፈሉ ነው ያሉን አይነት የሚል ለህፃናት እንኳን በማያሳምን መልኩ ነው በፓርላማ ለተቀመጡ ሰዎች ሲያብራራ የነበረው። እውነታው ግን በአህመድ ሺዴ የሚመራው ቡድን የእንግሊዝና የአሜሪካ ተቋማትን ባሳተፈ ኩባንያዎችን ባሳተፈ መልኩ ፈረንሳይ ላይ የዕዳ መክፈያ ጊዜን ስለማራዘም ሲለማመጥ ከርሞ ያልተሳካ ውጤት አስተናግደው ነው የተመለሱትና ፊት አላገኙም። በዓለም መንግስታትና በአበዳሪዎች አይን እንግዲህ በጣም ከባድ ጥያቄ ውስጥ ይሄ እንደ ሀገር የሚያሳስበን ነው። የአብይ አህመድ ጉዳይ ብቻ አይደለም። እሱ ወጥቶ በውሸት ስለተመጻደቀበት እየተገረምን ነው እንጂ አገራችን በኢኮኖሚው ዘርፍ በቀመቅ ውስጥ እየወረድን እንደሆነ በግልጽ የሚታይ ስለሆነ ለሁላችን ስጋት የሆነውን ጉዳይ ግን በጣም ስላደግንና በጣም ብር ስላለን ልክ ያበደረ ሰው በጣም ብር አለ ከዚህ ብር ለከፈለኝ እንጂ አለኝ አይነት ስሜት ነው ሲገልጽ የነበረውና ይሄ እንግዲህ ለማን ነው እኔ በጣም እንደው ይሄንን አንስተህ እንድታወራው ሳይሆን ለማን ነው? ለህዝብ ከሆነ ህዝቡ እየኖረው ነው በተግባር የዓለም መንግስታት በሚገባ መልኩ እያዩት ነው። እንደነገርኩ በዚህ ደረጃ ስለ ዕዳቸው ጥያቄ ውስጥ ያስገቡት ነው ከአበዳሪዎቹ ጭምርና ይሄ ሐሳብ ይሄ ማስመሰልና ይሄ የህፃን ልጅ የሚመስል ነጭ ውሸት ለማን ነው? ተደራሹ ማን ነው? ማን ነው አድረስ ሊያደርግ የፈለገው የሚለው ነገር በጣም ስላስገረመኝ ነው ወደ አንተ ጥያቄውን ያነሳሁት አበበ። ነው ልክ ነሽ። በጣም የሚያስገርም ነው። ዓለም አቀፉ ማህበረሰብ ያውቀዋል፣ አበዳሪዎቹም ያውቁታል። እውነቱን እንዳልሽው ክፈል እየተባለ የመክፈል አቅም የለውም። ሀገር ሽጦ የሚችለውን ያክል የሀገራችንን የኢኮኖሚ ሁኔታ ያደቀቀበት ሁኔታ ነው ያለው። እንዳልኩሽ ቅድም ስናነሳው እንደነበረው ሰላምም አለ ነው እያለ ያለው፣ ኢኮኖሚም ከፍ ብሏል አድጓል፣ ሀብታም ነን ነው እያለ ያለውና ይሄ ራሱን ሊያታልል ካልሆነ በስተቀር አምባገነን ነው ጊዜው እስከሚያልቅ ድረስ እስካለ ዋሽቼ ልኑር። አንዳንድ ጊዜ ህፃን ነው፣ ያው ህፃን ነው አስተሳሰቡም ሁሉ ነገሩም ከህፃን ልጅ የሚጠበቅ ነገር ነው እያደረገ ያለው። አሁንም እንደዛ ራሱን እያታለለ ነው። የኢትዮጵያ ህዝብ በጣም ነቅቷል። ሪሞት የሚባለው ኤሪያ ጭምር አብይ አህመድ ምን አይነት ሰው ነው ቢባል ሁሉም ተመሳሳይ ሀሳብ ነው መግለጽ የሚችለው። በጣም የሀገር ጸር እንደሆነ፣ ሀገር አፍራሽ እንደሆነ፣ ኢትዮጵያን ወደ ድህነት እንዳስገባ፣ ኢትዮጵያውያንን አጀንዳ እየቀያየረ ሀሳብ እየቀያየረ እርስ በርስ እያጨፋጨፈ አሁንም ደግሞ ሌላ ጦርነት እየጎሰመ እንደሆነ ማንኛውም ሪሞት ኤሪያ በጣም ገጠር የሚባል የኢትዮጵያ አካባቢ የሚኖር ኢትዮጵያ ህዝብ ይመልሰዋል።
ስለዚህ ይሄ ሰውዬ ራሱን እያታለለ ያለው እድሜ ዘመኑን እስከሚያልቅለት እስከሚገረሰስ እስከሚደመሰስና እንደምናውቃቸው አምባገነኖች ወይ ኳሌታውን እስከሚያዝ ነው ወይ ደግሞ ፈርጥጦ የትም እስከሚሄድ ጊዜ ድረስ ነውና በዚህ ማንንም ማታለል አይችልም። አፍሪካውያኖች የሚቀኑበት መንግስት ነው ያለኝ ሲል ነበረ። ዲፕሎማሲው የተበላሸ ነው፣ ኢኮኖሚው የተበላሸ ነው፣ የደቀቀ ነው። የአፍሪካ መዲና አዲስ አበባ እንኳን ትላልቅ ዓለም አቀፍ ተቋማቶች መቀመጫ ነች። እነዛ ተቋማቶች የት ነው እየተቀመጡ ያሉት? ኬንያ ናይሮቢ፣ የተለያየ አካባቢ ነው እየተቀመጡ ያሉት፣ በተለይ ኬንያ። ስለዚህ ባለበት ሁኔታ ማን ነው በአብይ አህመድ የሚቀናው? የሁሉም ጥቁር ህዝቦች ምሳሌ የሆነች ኢትዮጵያ ወዳልተፈለገ ነገር እየገባች እንደሆነ እየታየ ያለበት ሁኔታ ነው ያለው። ታዲያ የሚቀኑበት ከሆነ በሐሰት አባይ ግድብ ሳይመረቅ አስመረቅኩ ሲል ስራው ሳያልቅ ለታለመለት ዓላማ ሳይውል የጠነሰሱት በህይወት ያሉትም በህይወት የሉትም የቀደምት መሪዎቿም ቀደምት ባለሙያዎችም ጭምር ከታሰበለት ዓላማ ውጭ ከተቀመጠው ዓላማ ውጭ አባይን አስመረቅኩ ባለበት ጊዜ እንኳን የመጣለት አፍሪካዊ መሪ እኮ የለም። እዛው ጎረቤት ላይ እንደሱ ተመሳሳይ ስራ የሚሰሩት ብቅ ብለው ያዩት አሉ። ከዛ ውጭም በመጡለት ታዲያ ባስመረቁለት የትላልቅ የአፍሪካ ሀገር መሪዎች ኢትዮጵያ ድረስ በመጡ አዲስ አበባ በመጡለት ታዲያ የሚቀናበት መንግስት የሚታፈርበት ነው። አብይ አህመድ ማፈሪያ ነው። ይሄን ደግሞ ያውቃል። ስለዚህ የመውረጃ የውርደት ጊዜው አጠቃላይ ከኢትዮጵያ ጫንቃ የሚወርድበት ጊዜ እስከሚደርስ ድረስ ራሱን እያታለለ እያጭበረበረ በሐሰት ፕሮፓጋንዳ ውሸት ሲደጋገም እውነት ይሆናል በሚለው ፕሮፓጋንዳ ስልቱ ራሱን እያታለለ ያለበት ሁኔታ ነው እንጂ ያለው የሚቀናበት ወራዳ አገዛዝና ዓለም በጥቁር መዝገብ የመዘገበው እጅግ አረመኔ ከሚባሉ የራሳቸውን ህዝብ ወልደው ከሚበሉ ስርዓቶች ሁሉ የሚጠቀስ እንጂ ማንም በኢኮኖሚው ወይም በሰላሙ የሚቀናበት ሳይሆን የሚያፍርበት አገዛዝ ነው አብይ አህመድ አገዛዝና እውነታው ይሄ ነው። ማዛ በጣም አመሰግናለሁ። እንደው መነሳት አለበት ብዬ ሌላው ማስበው ጉዳይ ከኤርትራ ጋር ያለውን ጉዳይ አሁንም ዶክተር ደሳለኝ ጫኔን ሐሳብ ነው መጥቀስ የምፈልገው። በሰጥቶ መቀበል ላይ የተመሰረተ በተለይ የባህር በርን ጉዳይ በተመለከተ የወደብን ጥያቄን በተመለከተ በተለየ ሁኔታ እሳቸው የኢትዮጵያ የሀገር ፍቅር ስላለባቸው ነው፣ እውነት ኢትዮጵያን በጣም ተንሰፍስፈው ስለሚወዱ ነው እንደዚህ በፉከራ ሲደነፉ የነበረው ወይ የሚል ጥያቄ አይምሮ ላይ መጥቷል። ምክንያቱም እሳቸው ዶክተር ደሳለኝ ያነሱት በሰጥቶ መቀበል ላይ የተመሰረተ የዓለምን ሕግ ባከበረ መልኩ ኢትዮጵያን ተጠቃሚ ማድረግ ያስፈልጋል፣ በሰላማዊ መንገድ መፈታት አለበት፣ ለሌላ ዙር ጦርነት መዘጋጀት የለብንም። እንዲህ አይነት ነገሮች አጀንዳ ለማስቀየር አገር ውስጥ ያለውን አለመረጋጋት ለማስቀየር የሚመጣ ነው ወደ ጦርነት ጉሰማ መሄድ የሚል ነገር አንስተዋል። እና አበበ እዚህ ጋር ሁለት ነገሮችን ነው ማየት የቻልኩት። የመጀመሪያው ፉከራውና ድንፋታው ከምንድን ነው እንደው ምን ለማድረግ ነው? እውነት ይሄ የሀገር ፍቅር ነው ወይ የሚል ጥያቄ አለኝ። ሁለተኛ እንደ ህዝብስ የኤርትራን ህዝብ በዛ ደረጃ በአመት 3 ሚሊዮን ቁጥር እንጨምራለን እኛ በአመት ትልቅ ሀገር ነን የሚለውን ለመግለጽ በአመት አንድ ኤርትራ እየጨመርን ነው የምንሄደው ማለት ህዝቡን አሁንም የኤርትራን ህዝብም የኢትዮጵያን ህዝብም ለማስፈጀትና ለማፋጀት የተለኮሰ ነገር ነው ወይ? በቃ ከጀመርን ጦርነት አንሸነፍም እየተባለ የተፎከረበትን መድረክ ሳይ እንደ ህዝብ በጣም ስጋት የሚገባ ነገር አይደለም ወይ የሚሉትን ሁለት ነገሮች ነው እንደው እንድታያቸው የፈለኩት። ጥሩ ማዚ እንደው አሁን እኔ ከትግሉ ሜዳ ላይ ያሉ አንዳንድ እውነታዎችን ልንገርሽ ከኤርትራ ጋር ተያይዞ በመሰረታዊነት ወደቡ ያለው ወገን ጋር ነው፣ ጥላት ጋር አይደለም ያለው። የኤርትራ ህዝብ ወገናችን ነው፣ ህዝባችን ነው። በመሪዎች ያለፈ ነገር ተፈጥሯል። ያ የተፈጠረው ነገር ግን ዘላለም ተነክሰነው ልንኖር አንችልም። ወደ ሰላም እንመጣለን። ወደ ሰላም መምጫ በሩ ደግሞ የአብይ አህመድ እና የብልጽግና አገዛዝ አይደለም። ስለዚህ በመሰረታዊነት አሰብ ወደብ ያለው ወገን ላይ እንጂ ጠላት ላይ አይደለም። ጦርነት ውስጥ የሚያስገባ ነገር የለም። ብዙ ጓዶቻችን እየጠቀሱት እንዳለው በሰላማዊ መንገድ በሰጥቶ መቀበል ኢትዮጵያም ያላትና ኤርትራም ያላትን አንድ ናቸው። ምንም የሚለያቸው ነገር የለም። ምናልባት ሉዓላዊት ሀገር ሆና እየኖረች ነው። ያ ጋር የሚጋጭ ነገር የለም። በሰላማዊ መንገድ መፍታት ይቻላል። እውነታው በመሰረታዊነት እውነታው ይሄ ነው።
ከውጊያ ጋር ተያይዞ ከጦርነት ጋር ተያይዞ የሚያቆመን የለም እያለ ነበር አብይ አህመድ። ምናልባት አዎ ሲሸሽ የሚያቆመው የለም እናውቀዋለን። ከመቀሌ ደብረ ብርሃን ሲሸሽ እኮ እና የሚያቆመን የለም የሚለው ሽሽቱን ነው። ፍርጠጣውን አሁን የሚደርስበት የለም አብይ አህመድንም የእሱን ዙፋን ጠባቂ ሰራዊትም በሽሽት የሚያክለው የለም የሚያቆመን የለም የሚለው ከዛ አንጻር ነው። ይህንን አቅሙን ስለሚያውቅ በድንፋታ በፕሮፓጋንዳ ኤርትራን ሂጄ እወጋለሁ አሸንፋለሁ። ቅድም እንደጠቀስኩልሽ ከትግሉ ሜዳ አንዳንድ ከፍተኛ ጄኔራሎች የራሱ ጄኔራሎች ምን ይዞ ነው ልዋጋ የሚለው ኤርትራ ጋር እዚህ ፋኖ ጋር ያለውን ጉዳይ ሳይጨርስ አቅም የሌለው ምን ሰራዊት ይዞ ታንክ ይዞ ሊዋጋ ነው ወይስ በድሮን ብቻ ከኤርትራ ጋር ሊዋጋ ነው? ይሄ ቃል በቃል የራሱ ጄኔራሎች የሚናገሩት ነው። በቃ ምንም በቃ ይሄ ሀቅ ነው፣ እውነታ ነው። ለራሱም እኮ እየነገሩት ነው። ማንን ይዞ ነው የሚዋጋው? አናውቀውም እንዴ? ዛሬ ማንን አሳስቶ ማንን በስሁት ዓላማ በስሁት አጀንዳ ያግድ ይችላል? አይችልም። በቃ አለፈ። ዋንስ በቃ አንዴ ተሸውደናል፣ ድጋሚ ልንሸወድ አንችልም። እንኳን በሰላማዊ መንገድ በውይይት በድርድር የሚመጣ ያሰብ ወደብ መጠቀም እየተቻለ በሰላማዊ መንገድ ለምን ጦርነት ውስጥ ያለ ጦርነት መኖር ስለማይችል አብይ አህመድ ብዙ ጦርነቶችን እያደረገ መጥቷል። አጠቃላይ ደግሞ አሁንም ሌላ ጦርነት ለማድረግ ዝግጅት እያደረገ ያለበት ሁኔታ ነው ያለው። ግን ቀደም እንደነገርኩሽ የራሱ ጄኔራሎች ጭምር በምን አቅሙ ነው ከኤርትራ ጋር ልዋጋ የሚለው በማንኛው ሰራዊት እያሉ ያሉበት ሁኔታ ነው ያለው። አንደኛ እግረኛ የለው፣ ሁለተኛ ቢኖረውም ጦርነት የተሰለቸ ኃይል እኮ ነው። ክላሽ የያዘውን ፋኖ መዋጋት ሳይችል ሆነ የታጠቀ ኃይል ጋር ልዋጋ የሚል አይችልም። የሚያቆመን የለም ያለው ለመሸሽ ነው፣ በቃ ለሌላ አይደለም። ሊያሸንፍ አይደለም። ሲጀመርም አይሞክረውም፣ ከሞከረውም ውጤቱን ያውቀዋል። ስለዚህ አንዱ ነገር ዶክተር ደሳለኝ ጫኔ እንዳለው የውስጥ ችግሩን ወደብ ለሀገሬ ላመጣ ኢትዮጵያን እንደ አብይ አህመድ የሚጠላ የለም። በጣም እርግጠኛ ሆኖ መናገር ይቻላል። ኢትዮጵያን እንደ አብይ አህመድ ከፊትም የጠላት የለም፣ አሁንም ኢትዮጵያን እንደ አብይ አህመድ የሚጠላ የለም፣ ወደፊትም አይፈጠርም። እርግጠኛ ሆኜ መናገር እችላለሁ። ስለዚህ ለኢትዮጵያና ለኢትዮጵያውያን ብሎ አይደለም የራሱን ስልጣን ለማራዘም ምናልባትም አሁንም እንደባለፈው የተሳሳተ አጀንዳ ሰጥቼ ከጀርባ ያሰልፈዋለሁኝ ለሀገሬ ወደብ ላመጣ ነው። አባይ ግድብን እኮ አየነው እኮ በቃ ጀግኖች ጀምረውት የሄዱትን ለሀገር የሚያስቡ አካላቶች ጀምረውትን እየሰሩት ያለውን እኮ እነ ኢንጂነር ይቅርታ የአዲስ አበባ ላይ እኮ ገድሎ እኮ ሞቱ እያለ እኮ ድራማ ሲሰራ የነበረ ሰው እኮ ይሄ ባለበት ሁኔታ ኢንጂነር ስመኘው ቀለን ራሱ ገድሎ ራሱ እኮ ነው ሀዘን ሲቀመጥ ነበር። ራሱ ነው መግለጫ እከለ የሚባል ሰውዬ በክብር እንኳን እኮ አልጠራው። ስለዚህ ያ ባለበት ሁኔታ አሁንም ወደብ አመጣለሁ የሚለው ጨዋታ አንደኛ እዚህ በፋኖ ተሽመድምዷል። የሽንፈት ጽዋው ሊጎነጭ ነው። ስለዚህ ያለው አማራጭ ምንድነው? ሆብዬ ወደዛ ልሄድና ውጤት ባመጣ የኢትዮጵያ ሕዝብ ይከተለኛል፣ ውጤቱንም ልቀይረው እችላለሁ የሚል ነው። ሲጀመርም ከዛ ማናደርሰው ስለምርጫም ስለሌላም ነገር ሲያነሳ ነበርና ከዛ ማናደርሰው በዚህ አጋጣሚ ነግርሽ ያው ምናልባት ጥያቄውን አንቺም ካነሳሽው አላውቅም እኔ እንደው አያይዤ የማነሳው ስለምርጫም ሲያነሳ ስለነበረ በአዝኖ በፋኖ ትግል አብይ አህመድን ከምርጫ ማናደርሰው ከዛ ሳይደርስ ከኢትዮጵያውያን ጫንቃ እናወርደዋለን፣ እንገረስሰዋለን፣ ድል እናደርገዋለን። አጠቃላይ ከወደብ ጋር ተያይዞ ያነሳቸው ነጥቦች እኔ በዚህ ልክ ነው የምገልጻቸው ማለት ነው። በጣም አመሰግናለሁ። ከምርጫ ጋር በተያያዘ በእርግጥ እኔ እንደው ጥያቄውን ላነሳውም ያልደፈርኩት ምርጫ ሲባል ስለ ምርጫ የምናነሳቸው አስቻይ ሁኔታዎች፣ ቅቡልነቶች እንዲሁም ራሱ ከምርጫ ቦርድ ገለልተኝነት ጋር ተያይዞ ራሳቸው ፓርቲዎችን በተመለከተ እንኳን በአሁን ሰዓት እውነተኛ የሰላማዊ ፉክክር ለማድረግ የሚነሱ የድርጅቶች በሌሉበት ሁኔታ ትግራይ ላይ እንግዲህ
ህወሓት እንኳን አሁን እንግዲህ ህጋዊነት የለውም ተብሎ ተወዳዳሪ ያልሆነበት ሁኔታ አማራ ክልል ላይ አብንን አጣጥፎ ከኋላ ኪሱ ከቶታል በሚባልበት ሁኔታ ላይ ሌሎች ተቃዋሚና ተፎካካሪ ድርጅቶች በሌሉበት ራሱን መንግስት ደግሞ አስቻይ ሁኔታ በሌለበት ሁኔታ ስለ ምርጫ ማንሳት ህዝብ ላይ ራስ ላይ መቀለድ ነው ብዬ በማመን እንዲህ አይነት ጥያቄዎችን ወደ አንተም አላመጣውም ጊዜንም አላባክንም። እንደው በመጨረሻ ላነሳው የፈለኩት ጥያቄ ከህዝብ ጋር የተያያዘው አሳሳቢና አስጊ ጉዳይ ስለሆነም ለትግራይም ህዝብ ይሁን ለኤርትራ ህዝብ እንደ ህዝብ መንግስታት በየራሳቸው ጊዜ ቅድም አንተ እንዳልከው ያመጡት የወሰኑት ያስኬዱት ብዙ ነገሮች አሉ። በጥሩ ቋንቋ ገልጸዋል። ያንን ተነቀሰነው አንቀርም። እንደ ህዝብ ግን የትግራይን ህዝብ በተመለከተ በአሳፋሪ ሁኔታ ከልመና ጋር ከስንዴ ጋር እያያያዘ የተናገረበት 30 ዓመት አገር ገዝታችሁ ምን የሚያደርጋችሁት ነገር የለም ወደሚል ነገር የሄደበት ህዝቡ ላይ በሚመስል መልኩ በቀጥታ ያነጣጠረ ንግግሮችን ያደረገበት የኤርትራን ህዝብም እንደዚሁ በቁጥር ያነጻጸረ ህዝብን ለማስፈጀት የሚሄድበት ርቀት ስላለ ከፖለቲካ ልዩነቶች እንደዚሁም ደግሞ ከሚነሱ ጥያቄዎች አንፃር ህዝቡ ለህዝቡ መተላለፍ ያለበት መልእክት ስላለ እንደ አንድ የአማራ ፋኖ ይሄንን መልእክት እንድታስተላልፍ ነው ላነሳ የወደድኩት። አመሰግናለሁ። በዚህ አጠቃላይ አብይ አህመድ ህዝብ ያከበረ እንዴት እንደሚከበር ህዝብ ማለት ጽንሰ ሐሳቡን ማያውቀውም። እኔ እንደው እዚህ ቦታ ላይ ቀደምም ስልሽ እንደነበረው ቃላት ያጥረኛል። እኔ ብዙ ፓርላማው ላይ ባደረጋቸው ንግግሮች እንዴት ልመልስለት እንደምችል 30 ዓመት ገዝታችሁ ምንም አላደረጋችሁም ሌላም ነገር ሲባል ነበር። አሁን በኢህአዴግ ዘመን ምን ጥፋቶች ነበሩ ምን ልማቶች ነበሩ ይታወቃል እኮ ቢያልፍም እኮ እናውቀዋለን። ምን ነበር ኢህአዴግ የሰራቸው ልማቶች እኮ አብይ አህመድ ነው በድሮን እያጠፋ ያለው ዛሬ ጤና ጣቢያ፣ ግብርና፣ ትምህርት ቤት፣ ዩኒቨርሲቲዎች ሳይቀሩ እኮ የመከላከያ ካምፕ እኮ ናቸው። የሱ ዙፋን ጠባቂ ሰራዊት ካምፕ እኮ ነው። በሁሉም የአማራ ክልል አካባቢዎች ዩኒቨርሲቲዎችን ቼክ ማድረግ ይቻላል። ወልዲያ ዩኒቨርሲቲን ቼክ ማድረግ ይቻላል። መዓዛ በዚህ ሰዓት የግቢው የሆነ ፓርት የመከላከያ ካምፕ ነው በዚህ ሰዓት። ምናልባት ማወቅ አለባችሁ እንደ ጋዜጠኛ እንደ ሚዲያ ባለሙያ ወልዲያ ዩኒቨርሲቲን ሌሎች ዩኒቨርሲቲዎችን ማየት ይቻላል። የመከላከያ ካምፕ ናቸው በዚህ ሰዓት። የፌዴራል ፖሊስ መከላከያ እያለ ራሱን የሚጠራው አካል ካምፕ ናቸው እና በዘመነ ኢህአዴግ የተሰሩ ልማቶችን አብይ አህመድ ማንቋሸሽ አይችልም፣ አያውቃቸውም። በዛ ሰዓት የተሰሩ ልማቶችን ዛሬ እሱ በጠንክና በመድፍ በድሮን በጀት እያወደመ ነው ያለው። በቅርብ እኮ ጤና ጣቢያ እኮ በድሮን መጥቷል እኮ። ታዲያ ይሄ ሰው ነው እንዴ በ30 ዓመት የተሰሩ ልማቶችን ሊያጣጥል የሚችለው? ጥፋቶቹ በዛም ዘመን የነበሩ በአሁን ዘመንም የነበሩ ህዝብ በአደባባይ የሚያውቃቸው ስለሆኑ ስለዛ ብዙ ማለት አልችልም። ለትግራይም ህዝብ፣ ለኤርትራም ህዝብ፣ ለኢትዮጵያም ህዝብ አጠቃላይ ለሁሉም ያለውን ንቀት በጣም ያሳየበት እጅግ በጣም ምናልባት ኢትዮጵያውያኖች ተረግመን ነው ከአብይ አህመድ የጣልን ብዬ አምናለሁ። በቃ በጣም ቃላቶች ያጥሩኛል አብይ አህመድን ለመግለጽ ምን ያክል ጸያፍ የሆኑ ቃላቶችን ለህዝብ ነው። ለዛው ምናልባት ከትግራይ ህዝብ ጋር ተያይዞ ህወሓትን መናገር ይቻላል። የትግራይ ህዝብ መናገር ግን በጣም ውርደት ነው። ምን ብዬ ልንገርሽ በቃ እና አጠቃላይ የኤርትራንም ህዝብ በአመት 3 ሚሊዮን እናድጋለን በአመት የምናድገውን ቁጥር ያክል ናቸው በሚል በህዝብ ብዛትም ጭምር እያነሳ ያጣጣለበት ጦርነቱን በአንድ የጨርሰሉ ከማለትም አንፃር እየሄደ ያለበት ሁኔታ ነው ያለውና ይሄ ነገሩ ከንቀት የሚጀምረው ነገር ለሽንፈት ዳርጎታል። አሁንም የመጨረሻ ለሚባለው ሽንፈቱ ይዳርገዋል። ሌላ ምንም ውጤት አያመጣለትም። ክብረ ቢስ ነው አብይ አህመድ። ክብር አያውቅም፣ ሞራል የለውም፣ ስነ ምግባር የለውም። ከህፃን ልጅ ብርጭቆ አይሰጥም ነው የሚባለው። አገር ተሰጠው። በዛ ደረጃ እንደነዚህ አይነት ጸያፍ ነገሮችን እየተናገረ ያለበት ሁኔታ አለና እኛ እንደ አማራ ፋኖ የህዝባችንን ህልውና ለማረጋገጥ ነው የተነሳ ነው። ትላንትን ያለፈውን በደላችንን ታሪክ ሊመዘግበው ይችላል። ትላንት በደሉን በሚል ዛሬ ያለውን ትግላችንን አናበላሽም። የአብይ አህመድን ስርዓት ገርስሰን ከሁሉም ጋር ሰላማዊ ንግግር በማድረግ የበደለው የሚክስበት የተበደለው የሚከስበት አይነት ሁኔታ የሚመጣበት ጊዜ ይናፍቀናል። እሱን ማምጣት እንፈልጋለን።
የህዝባችንን ህልውና ማረጋገጥ እንፈልጋለን። ይህንን ደግሞ ማረጋገጥ የምንችለው በመከባበር በመዋደድ በሰጥቶ መቀበል በዛ መንገድ እንጂ በእንደዚህ አይነት ጭፍንና ህዝብን ያላከበሩ አካሄዶች ለውጥ እንደማይመጣ በደንብ አድርገን እንገነዘባለን። ሩት ኮዝ አናላይሲስ በደንብ አድርገን ሰርተን ለጊዜ የሚሰጠውን ለጊዜ አሁን የምንሰራውን አሁን ወደፊት የሚሰራውን ወደፊት እንሰራለን ብለን ከፋፍለን አስቀምጠን በዛ ደረጃ ትግላችንን እየመራን በትክክለኛው ሀዲድ ህዝባችንን ህልውና ማረጋገጥ በምንችልበት መንገድ እየሄድን ያለ ነው። ከዚህ ጋር ተያይዞ እንደነገርኩሽ ቃላቶች ስላጠሩኝ ብዙ ማለት አልቻልኩም። ምናልባት በህዝብ ስም የተደራጁ ህወሓትን ሻዕቢያን መናገር ይቻላል። በዚህም ፋኖን መናገር ይቻላል። የአማራን ህዝብ፣ የትግራይን ህዝብ፣ የኤርትራን ህዝብ እና ሌሎች ህዝብንም ሸኔንም ኦነግንም ሌላውንም መናገር ይቻላል። በህዝብ ስም የተደራጁ ፓርቲዎችን መናገር ጸያፍ ቃላቶችንም ሊጠቀም ይችላል። ያ ይሻላል። ህዝብን መናገር ግን ክብረ ቢስነት ነው። ከአብይ አህመድ የሚጠበቅ ነው። የሆነ ሆኖ በዚህ የሚረበሽ አይኖርም። ካበደ ሰው ከህፃን ክብር ከሌለው ሞራል ከሌለው ስነ ምግባር ከሌለው ጽንሰ ሐሳቡም ጭምር ምንም ካልገባው ሰው መጽሐፍ ተጽፎለት ጻፍኩ እያለ መጽሐፍ ከሚሸጥ ሰው ጋር ከዛ አይነት ሰው የሚጠበቅ ንግግር ነው። በጥቅሉ ግን አጠቃላይ እኛ እንደ ፋኖ እንደነዚህ አይነት ነገሮችን ወደ ጎን ጥለን ትግላችንን ለድል የምናበቃበት መስመር ላይ ነው እና ያለ ነው። በጥቅሉ የፓርላማውና መሰል ሁኔታዎች ጋር ተያይዞ ያለው ነገር ይህንን ይመስላል።